ሰልፍ ነው ወላይታ ላይ ማን በቃ ምንም ውሸት የሌለው ማለት ምንም የታወቀ ነው። ጥላዬን ለማንካት የጃኬትን ጫፍ ለማንካት በጣም በሚገርም በቃ ሰልፍ ነው በሰልፍ ነው እያመጣው ምጸልየው ሰው እየነካ ይሄዳል አንተ እየነካ ይሄዳል እና የሕፃኗ ምስክርነት በጣም የሚገርም ሚራክል ነው የሆነው። ምንድነው የሆነው? እቺን ልጅ ሞተር ይገጫታል ፊስታ መንገድ ላይ ሞተር ሲገጭ ተፈናጥረው ጎሮሮ ላይ ገባና ጠጠሩ ዘጋ ያኔት ሆስፒታል እንግዲህ ያኔት ሳይሆን ክርስቲያን ሆስፒታልና ኦቶና ታውቃለህ ትሰማለና ኦቶና ሆስፒታል አዞሩ ማስታገሻ እንጂ ምንም አልተገኘም። 6 ሳምንት ነው ድንገት ወርአው ልጅቷ በግሉኮስ ነው የኖረችው። ከዛ ብራቸውን ጨረሱ ያለውን ነገር በግ ምናምን ከፍሽቶ ሞተር ገጨ ሞተር ሲገጭ የሰማሁትን ነው ያየሁትን አይደለም ቤተሰቦቹ የተናገሩትን ሞተር ሲገጭ ልጅቷ ወደቀች ፍስታ መንገድ ጠጠር ነበረ ጠጠሩ ጎሮሮ ላይ ዘሎ ገባ ዘጋ አታወራ ሕፃኗ አታወራ አትበላም አትጠጣ ምንም ነገር ጎሮሮን ዘግታ የሚወጣም የሚገባ ያለ በግሉኮስ ነው የምትኖረው ማለት ይሄ ለኔ የተነገረኝ ነው እና ግሉኮስ ነው ግሉኮስ እስከ ጥግ ነው እና ከዛ በቃ እቺ ሴታውን ምን ትሆናለች መጨረሻ ላይ ገንዘብ አለቀባቸውና ውሃ እኔ ጋር አንዷ መታ የወንድሜ ልጅ ናት አለች ዘማሪ ነገር ናት ሌላ ቸርች ላይ ቃሊዮት ቤተክርስቲያን ዘማሪ ነገር ናትና መጣችና የወንድሜ ልጅ እንደዚህ ሆና ምናምን ከዛ እውነቴን ነው ማወራው ጠጠር እንደገባ እነሱ ማያውቁ ምግብ አትበላም ገንዘብ አልቋል ምንም አልቋል ከሆስፒታል አውጥቷሉ ገንዘብ አልቆ ሆስፒታል አልነገሯቸውም ጠጠር እንዳለ አልነገረም እኔ የሰማሁት አልተነገረም ለነሱ ማስታገሻ ብቻ ነው የተሰጠው የት ክርስቲያንና ኦቶና ሆስፒታል ማለት ከዛ ምን ይሆናል መጨረሻ ላይ ገንዘባቸው ሲያልቅ 6 ሳምንት ቆይቶ ልጅቷን ይዞ ወደ አባቷ ቤት ያመጣሉ እንግዲህ ብትሞትም ትሙት ነው እንግዲህ እምቢ ተብሏል ገንዘብ የለ እንዳይቀጥሉ የለም አስቆማቸው ገንዘብ በዛ ምክንያት ምን ይሆናሉ እኔ ጋር መጣችና እንደዚህ የወንድሜ ልጅ ታማለች ዋፕ አርገ ሰጣው ልጅቷ ጠጣች አርጋ ጠጠሩን ተፋች ጠጠሩ ወጣ በእግዚአብሔር ፊት የድንጋይ ጠጠር ነው እችን ነው የምታከለው ጠጠሯ እችን የምታከል ጠጠር ወጣ የምር እውነት ነው እያየነ ህዝብ ሁሉ እያየ ጠጠሩን ተፋች እልቅሻ በልቅሻ ሰው ሁሉ ይንባ በቃ ሰው እንደሞተ ይሆን የሚገርም ሚራክል ማለት እና እንደዚህ ሆኗል ይሄ ወላይታ ማንንም ያቀው ነው ነብይ ለመሆን አንዱ የዚህ ዘመን ነብይ ለመሆን አንዱ ትልቅ መስፈርት ማህይም ነው ተምሬ ምንም አትፈራም ጃንጥላ ምን ነበርኝ ባዶ እግሬ ነው የምሄደው እውነት ቀብደኝ ከሆነ እያልኩ ዝናብ ሲመጣ ዝናብን አዞራለሁ ማለት በኔ ላይ እንዳይዘንብ ይዘንባል ግን አንተ ላይ ብቻ ይዘንባል በኔ ላይ ይዘንባል እንዲህ ነው የሚዞር እኔ ሲሄድ የዘነበ ውሃ ውስጥ ነው የምሄደው ግን ዝናቡ ይዞራል እንደዚህ እንዲህ ይዞራል በኋላ ቸርች ላይ ተቀብታችሁ ከሆነ 2-3 ልጆች ተቀቡና የኛ ጋር ኮንፈረንስ ሲዘጋጅ እውነት ተቀብቶ ከሆነ ተራ በተራ ፕሮግራም ይወጣል ዝናብን ታጠፋለህ ኮንፈረንስ እስከሚያልቅ ድረስ 3 ቀን አንተ ጸልይ ዝናብ ከዘነበ አንተ ትክክለኛ ነብይ አይደል ይሄ በቸርች ፕሮግራም ተራ የሚደረግልን እሺ እንጸልያለን ዝናብ ይዘንባል 3 ቀኑ ኮንፈረንስ ካለቀ በኋላ ዝናብ ተመልሶ መጥቶ ይዘንባል ለ3 ቀን ዝናቡ ታቆማላችሁ ይሄ